ምንድን ነው? ጥቁር ነው። ይሄ ከባድ ነው። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? እግዚአብሔር ይመስገን በጣም ደህና ነኝ። እናንተ እንዴት ናችሁልኝ? ይህ ዜማ ሀበሻ ነው። እኔ ደግሞ ምህረት እባላለሁ። ዛሬ ምርጥ ቪዲዮዎችን ይዤላችሁ መጥቻለሁ። እንደምትወዱት እርግጠኛ ላይ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሀሳብ ካላችሁ ኮመንት ላይ ጨርጭ ያድርጉልኝ። ነዳጅ ጨምር እስኪ። ነዳጁ ረገጥ። አየህ ይሄ የተደረገ እንጀራ የሚበላው ችግር ባይኖርበትም ችግር አለበት ይባላል። ነዳጅ በቃ አጥፋው። አየህ ችግሩ ይሄ ነው። በጣም ጥሩ ስራ ነው የሰራችሁት። በጣም እጃችሁ በጣም የተባረከ ነው። ቴንክ ዩ። ተረገሙ አለቀለት ጓደኛው ነው። ከባድ ጠብሽ ላይ ወደቀን እኮ ጠብሽ ብቻ አላችሁ። ለምን አብሮን መቻችን ግን ማለት ማጅራት ለምን ማሻባ በቀየር ይገራል። እንዴት ነው ማጅራት ምን ነው ያኩል እንዴ እንደምናምን አስበና ሲኔ ሄዳለሁ ማማታቱ ካለብኝ ማታን ማሰራቱ ማለት አንቺ ቆም ተቀበልሽ አንተ በምን አቀመ አራንቺ በናሳዋት ናቂያት ዛሬ ዝሩ ምን ዘረው ያዳጄ ነው የት ነው አሁን ያምብሻል እንደ ገንድ ሰው ነው ነበር ምን አለ ታምራቲ ከዚህ ይቺ በራዊ በናሰው መረጭ ነፍሰ ጡር ነች። ማራ የታለው ላይ ገብቶ አንድ ወር ሁለት ወር ብትሆንስ ማለቀ ማን ተራራ ያደረገ ማሳችሁ መስናስራት ነው። ይሄ በላበናት ነው ጋሽን ነው ያልኩት። አንተ ምንድን ነው የምትበቃው? ወይ ነው ማክበር የለም እቺ ደስ ነው ተበላው። አንተ ማን እንደ ያማል ተንበጫበጫለህ ማለት ያለሽ ነው እንጂ ምንድን ነው እባክሽ አሳዘነኝ። ደስ ይላል። ለምድ የሌለው ነገር እንዲህ ነው ችግሩ። ከዚህ በኋላ አንድ ቅንጣት ያለው ብር አታገኝም። ይሄው ብዙዎች የምታክል ማታገኝ ከወራ መሻነሳን ሁሉ ይወራ ነው ወይ አንተ ሶደሪ ማይሪሲ ባንኳ ማለት ለሷ ኔትፍሊክስ ስከፍል ላገኝ ራሴን በዚህ ስልክ ኮኮ ምን አየረከው ማለት ነው። ይሄ ስልክ ያዘ ካይተይ ነው ግን አንተ አሁን ስደውል ሊትሆናል ሁሌ ልምት አለ መጥቶ አንተ በጣም የርሾ ሶሪ እንዴ ምር ኩፍ ነው ማለት አንተ ላይ ራሱ እንዳልቆርጥ አንተ ዋይፋይ ኤችቲቪ ኔትፍሊክስ ካናል ፕላስ ላይ ጀምራል። ሰው ካናል ፕላስ ምን ሳይሆን እንደውዬ ነው ማለት አይ አንተ ከተሸፈርኩ እኮ ደስ ነው የሚለኝ። እንደዚህ ኮንክ የምር ከሆነ ደስ ነው የሚለኝ። አንተ ነገር እኮ አርሾ ነኝ ያበሽ ሄሎ ወይ የልጁ እኮ በቃ እኔ 500 ብር አለኝ እሺ ብር ላይ ዘምዘም ጋር ደግሞ 75 ብር አለኝ ልክልሻለሁ። ተበደሪ እስከ ልክልሻለሁ ከፈለግሽው ካዋጭ ቢሆን ተበደሪ በቃ እሺ እናቴ ያ ይሳይስ ትንሹ የወተት ከላይ ደርሶበታል እና ይቀንጨል እንዳይከፈል አንተ ምን ለሰው ሀብት ተማራሽ አንተ ላይ የሞት ነው ሞተ የተረፈው ይትረፍ ትውልድ ይላም ብዬ እንደሱ አድርጎ ቢጠይቅስ ወተት ሳይጠጣ እንዲላስ ምንድነው ቆፍጠን በል እንጂ ለነገሩ ወንድ ልጅ ካፈቀረ በሚለው ነው። ግን እንበል ወንድማችን ኧረ አባቴ ከጧት ጀምሮ ምንም አልበላሁም። ዳቦ ግዢ ይኸው እሺ አዎ እደውልልህ አያለው ማማሩ ይሁንጋ ውይ አባቴ በጣም ነው የማመሰግነው። ፈጣሪ ይስጥልኝ። ብሩ እኮ ያንተ ነው ወንድሜ። ከኪስ ወድቆ እኮ አንስቼ እኮ ነው የሰጠው። እኔን ወንድሜ አምጣ እንዳይል ከባድ ነው። የምሰውን ነው እኔ ልጁን ገደለውን ዞር ሲል ስንት ነው ይከስ መልስ ቶሎ በል
ጨምሬያለሁ ውሰደው ማጋን ያገሬ ልጅ ምን ሆነልሽ ማጋን ያገሬ ልጅ ምን ሆነልሽ እሺ ተባረክ አሞሽ ላቀሪ ባይም ብለህ ነው እንዴ ምን አምስት ብር አስቀምጠህ መቶ ብር ትወስዳለህ አንተ በዚህ ልጅ ለምን አንተ አይደለም እንዴ ሞላቸው ለማ ሰው እየሰራው ነው ያስኩት ነው እንዴ ነው ያባጣል ይሻላችኋል በጣም ብዙ ሞተሮች በኋላ እኛ ከተወላበት አንተ አለማ አንተ ራስ ላይ ባለው አይደለም ለማ ደማኔ ሞላቸው በእናትሽ እኔ ሞታል እንዴ ቆይ ልጄ ምንድን ነው አድርጊ የምትይው እንዴ ይሄ ደደብ ልጅ ነው ደግሞ ምን እያልሽ ነው እንዴ ምን አደረገ ደግሞ እንዴ ግሪን ምን ከለር ነው ላለው ቀይ ብሎኝ አላረፈም ምን ደደብ እንደው አንቺ ግን አውቀሽ ነው እና ታዲያ ግሪን ምንድን ነው ጥቁር ነው ዛሬ ባታውቂው ኖሮ አልቆልሽ ነበር ልጁ ምን ያርግ እንዴ ልጁ ምን ያርግ እናትና አባቱን ነው ባለፈው እንዴት ሆነልሽ ነው የሆነ ሳነግሪኝ ምን እሺ እኮ በቃ ደወልሽ አላነሳላትም ብዬ ነበር ደግሞ አራንሹ ታስጨንቀኛለች በቃ አንሹ በቃ ሄሎ አንተ ምንድነው አስር ጊዜ እየደወልክ የምትጨቀጭቀኝ በእናትህ ሰው ሲጠላህ አይገባም እኔ ራሴ ደውልልሻለሁ ንፍጣ ሁለተኛ እንዳትደውልልኝ እንዴ ምንድነው አንዴ የቴክስት አይነት የስልክ አይነት ሁለተኛ እንዳትደውል እሺ አታስጨንቂኝ በቃ እሺ ትናፍቂኛለሽ እኔ በቃ ሲመቼ እደውልልሻለሁ ነው የሚደውልልሽ ሲመቼ እደውልልሻለሁ ሁለተኛ እንዳትደውል ቀብረር ነው ማለት ያለብህ በቃ በጣም ነው ያስጨንቅሽ የውሸት ጥግ አቤት መቼ ሰላም አለይኩም ማማ እግዚአብሔር ይመስገን እናቴ ስትልሽ 7 ሰዓት መጣሽ ጻንቅመሽ ነው እሺ ግን በሽሮ ነው የምን ሽሮ ኩኩማ ለእንግዳ ነው ተብለን እነዚህ በልተው የማይጠግቡ ጎረቤቶች በሽሮ ነው ብላለች ለሽሮማ ከቤት ያጥቻለሁ እንዴ ከቤት ያልበላል ለዚያው ላንቺ እንጀራም ጨምረሽ ይዘሽ ነው የሚተራው አልመጣም ቶሎይ ነዲ አንተ ትከልበለ ክብር አይወድልሽ እንዳትመጭ አልመጣም እንዳትመጭ ድሮንም እሱን አይደለ እንዴት ተፈለገው እንዳትመጪ ጋይስ አሉ እንደዚህ አይነት ጎረቤት ሙዝ አለ ሙዝ ማንጓረ እንደ ማለት ሙዝ ማለት ታዲያ ሙዝ ነው ባስ ኪሎ ስንት አቃት ኪሎ ተላ ሙዝ ነው አይ ማለላችሁ ከዚህ ነው ለፋታ ሀቁ ሳይ ለምን እሱ ማለት የትኛው ከዚህ ሁሉ ማንጓረ ለምን እሱ ማለት ለምን አሁን በጣም የኔ ባሰን ነው ደላርጎ ለምን ሌላ ወይ የበሰ አንስ ከነዛ ግን የኛ አይኔ ለምን እሱ መረጥክ ግን አሁን አትመረጥሽ ነበር ለህት አይደለም ከዚህ ሁሉ መረጥኩ እሱ መርዛን እንዴ ማለት ነው ሽጋቱ የተለቀቀች ብርቱካን አድርገው ነው ለምን እኔን መረጣችሁ? ምክንያቱም ምርጥ ስለሆንኩ እኔ ወደነው በግድ ታምናለሽ ጉዳዩ ከተፈጸመበት ቀን ጀምሮ ያለውን ትነግሩኛላችሁ። እንዴት ይረሳል? ተጋግሲ በዚህ ዝርዝር ጥርሱ ጠጋልኩኝ አንቻልኩም ወደሱ ከዛማ ፈጸሙት ከቤቱ ጋር ባለጉርኩስ ነገር ምንም አለኝም ቅር ከላሰቡ እስከግጥ ብለ ያለኝ ነበር ንዝር ውዝርዝር
አረጋሽ ምንድነው አዛውንት ማሳሳብ በቃ አሁን ያመረቀኝ እሺ እንደዚህ ደስ የሚል ጊዜ ከነበራችሁ ብዙ ማታምበት ምክንያት ምንድን ነው? እኔ አልደበረኝም በዛ በዕለቱ። እሺ ትንሽ አልተዋጠልኝ ሪዛልቱ ውጤቱ ማለት ነው ጋሽ ውጤቱ ማለት ዝማኑ ዶማራን ጠልቷል። ዝማኑ አንቺ ተሰማሪ እንደዚህ ባባለ ያማራ ሲሪኖ ቋንቋ ቁጥቁሪ ወይኔ ተሰራው ዛሬ ዛሬ አይዘህ ነበር አልቆየም። ምንድነው ማን ስለሆነሽ ነው ይሄን ያለ የምትፈራት አንተ? ፍቅረኛ ናት እባክሽ። ዛሬ እንዴት እንደዚህ ፍቅረኛ እና እኔ ምንድን ነኝ? አንቺማ ሚስቴ ነሽ። ወይኔ ድንጋይ ላቀብልሽ ወንዶች። አቤት ውበት! ስልኳን ልጠይቃት መሰለኝ። መቼስ ወላቃ ነው ብላ ስልክ አልሰጥም አትለኝ። ከጥርሴ ምን አላት? ይህ መኪና አለኝ። ያኔ ቆንጆ ስልክሽ ይዘሳቂ Thank you. I'm going to Shalno. 24 hours later. Hello, Ina Konjo. ሄሎ ጤና ይስጥልኝ። ዶክተር መቤት የጥርስ ህክምና ክሊኒክ። ጥርስ ህክምና ያግና የሆነች አሪፍ ነው ያደረገችው። እባክዎትን በዛው ጥርሶትን ያሳምሩና እስካሁን የነበረን ቆይታ ይህንን ይመስላል። ቪዲዮቹን እንደወደዳችሁት እርግጠኛ ነኝ። በቀጣይ ደግሞ በምርጥ ቪዲዮች እስከምንገናኝ ቸር ይግጠመን። ለመሰነባበቻ ምርጥ ሙዚቃ ይዤላችሁ መጥቻለሁ። መሰለው የምትባል ተመልካች የላከችልኝን ግጥም እኔ በኤአይ ምርጥ አድርጌ ሰርቻለሁ። በእርግጥ ለማን እንደላከችልኝ አልገለጸችልኝም። ብሶት አለባት መሰለኝ። ሙዚቃውን ተጋበዙልኝ። እንደምትወዱት እርግጠኛ ነኝ። በሱም ያጠፋኝ እርምን ዛሬ ቢከፋኝ ሰው ሁሉ ከፋኝ ሀገር ምድሩ ገፋኝ ገፋኝ ሰው ገፋኝ ገፋኝ ሀገር ገፋኝ ከፋኝ እውነት ገፋኝ ባሰኝ ሆድ ባሰኝ ባሰኝ ሆድ ባሰኝ ሆድ ባሰኝ ያየሁትን መከራ ያዘልኩት ረመት ሌላ ሰው ችሎ አርፎ አይቀመጥ። እጅግ ብዙ ችያለሁ፣ ብዙ ታግሻለሁ። ሰው አለበችኝ አምላክ የለም አለው። ችዬ 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 ብዙ ችዬ በቃኝ በቃኝ አሁን በቃኝ በቃኝ። ልፋቴን ድካሜን ገደል የከተተው አልሰማለኝ ተመከር ብልተው ወይ አይሰማ ወይ ትቶ አይተወኝ ወዲህ ወዲያ አያረጋ ስቃይ